አንቺ ሀውለት አባቴሳ እዚህ ነው። ምንድን ነው? ምን እያደረግ እግር ሆየ ፈጨሁ ነው። ምንድን ነው? ወክሪህ ነው ከብቶችን ጥለሃቸው አንተ እዛ ወደ ጋር ጫት ጀራ አይ ጉርፎን ፍጭልኝ አላልኩህም? እኔ አላወኩኝ። አልቆብኛል ስትላ ነበር መሸገስተው እኔ ትንሽ ግግር ነበረችኝ። እሷ ነቀጣው ላይ አግኝቻ ልፍጭ ብዬ ነው። ሀውለት ወርሃውለት ወክሪያ ነው አንተዬ ወክሪያ ነው ሀውለት አላየኋት ዘመዴ። አንተ የምትዞረው መንደር ነው። ታዲያ በዛች ስብሰባ ሄዳለሁ ብዬ ነበረ። ሴትዮ ትመጥመርመር ሆነ ስራዋ። እኔ ምን እንዲያው ጉርሆይቱን እንኳን የሚፈጭልኝ አጣሁኝ። እስኪ ልፍጭልህ እንዲያ አሁን ማራሴው ፈጥቼው እኔ በጉልበት ያላረገዝኩም አንተ እንዲያው ጋቢዬን እንኳን ለቀቅ አድርጉልኝ ብላችሁ እምቢ አላችሁ። እናንተም ሴትየቱም ነገ እናቴ ታጥብልህ ሆነብኝ አጥብለታለሁ እያለኝ ነበር ማታ። ጫማ ስንት ቁጥር ነው የሚበቃ? 45 ምንድን ነው? ጎንጎ ነው ምንድን ነው? የከተማ ጫማ ነኝ። የምንድን ነው የከተማ ጫማ ደግሞ? ከተማ አትበላን እንደው ብለህ ተጊድ ያብራስልክ። እኔ ቆሪያዬን አገፉት። እንግዲህ እኔ የለኝም ገንዘብ የለኝም። አባትህ እሷም አባትህ ይስጥህ ልኬለታለሁ ብላኝ ወይኔ ላከችልኝ። አንዴ 10,000 ብር በጫ አድርጋለች መሰል። እንዲያው ወሯ ሲደርስ አልክም እንደ እሷ ባልጋለች ተጃጅላለች። እሷ እንደሆነ በዛ በስልክ የሆነ ሰው ስታወራ አይተናታል ብሎኛል። በምንድን በዚህ በትልቁ ስልክ አይዘበን ድሮ ቤተሰቦቻችንን ጥሮናል። እኛ የዛሬውን አያርገውና እኔ አባትህ አንዴ ዝናሬ ጋር ግርማ ሞገሴ እንዲያጎር ነበር። በህርኩበት ነበር። ይገርምሃል፣ ለሽማግሌ የምጠራው ሰው ላስታራቂ እኔ ነው የምጠሩት። ይገርምሃል፣ ስንት ታሪክ አልፏል ብዬ። የዛሬ ዘመን ልጆች ይሄን ዘይት ትበላላችሁ፣ የወጥ ራስ ሴቱም ይበላል። አትዘለቁም። ታዲያ እንግዲህ ሀሊማዬን የወለድኩ ጊዜ ይገርምሃል፣ ሀሊማዬ መጀመሪያ ልጄ ናት። እዛ ጊዜ በዛ አካባቢ ስሄድ እንደ ጉር ነው እንደዚህ ነው ሰው በቃ እንደው የገበሬው ነው ተባለ። ያንተ አባት ስንቱን አስጠርቼዋለሁ በኢህአዴግ ጊዜ። አንበሳ ሲያረጅ ዝም ብሎ መጫወቻ ነው አንቀውላላ። አሁን ነብሶ ወቅተ የአባትህን ፈለግ ተከተል አንተ። እኔ እኮ አልተንቋለልኩም። ያችን እንትና ልጃችን ማነው ስሟ? ቅድስት ነው ማን የምትባል ልጅ አሁን ለታ መንገድ ያገተራ ሰው ነግሮኛል። እንዲያው ስሜን እስካሁን ስሜ በጅል ተነስቶ የማያውቀውን በጅል። ኧረ እሷ እኮ እንዋደዳለን። እሷ ጋር ቤተሰብ ላክ እያለች ነበር። ለመንገድ አንተን ፈርቼ ነው እንጂ ልጅ ያለ ልጅ አከለ ነው። የልጅ እርግማኑ ወልዴ ቅመሰው ነው ብዬ ወልዴ ቅመሰው ሊያባት ትልቁ አይደል እንዴ ጎበዝ። ኧረ ዛሬ ሳበቃቅቷል ይሄ ሰውዬ። እቺ ሰውዬ አበቃቅታለች። አባ ትልቁ እንደዚህ ሆነ የመጣው ሆነ ነው። እንደዚህ ሆነ የመጣው አበቃቅታል። ዛሬ ደግሞ እንደው ኧረ ጥጋበኛ
ጥጋበኛ እየወደክ ጥጋበኛ ነው። እኔ አልወደኩም አልወደኩም። እንዲያው ትልቅ ሰው ነህ ስትረታ እንኳን አትተውም።